በ2026 የዓለም ዋንጫ ጨዋታዎች ላይ የብዙ ሰዎችን ትኩረት የሳበች አንዲት ትንሽ የአፍሪካ ሀገር አለች። ህዝቧ ከ600 ሺህ ያልበለጠ ቢሆንም ከአፍሪካ ታላላቅ ቡድኖች ጋር ተፋልማ ለዓለም ዋንጫ አልፋ በዚህ ውድድር ዓለምን እያስገረመች ቀጥላለች። ይህች ሀገር ኬፕ ቨርዴ ናት። ነገር ግን ይህቺ በእግር ኳስ ከፍተኛ መነጋገሪያ የሆነች ሀገር ከስፖርት ባሻገር ምን አይነት አስደናቂ ሀገር ናት? የህዝቧ አኗኗር ምን ይመስላል? እያልን ዛሬ ወደ አትላንቲክ ውቅያኖስ መሃል እንጓዛለን፣ ወደ ኬፕ ቨርዴ። ኬፕ ቨርዴ በምዕራብ አፍሪካ ዳርቻ ከሚገኘው ሴኔጋል በምዕራብ የምትገኝ የደሴቶች ሀገር ናት። ከ10 ዋና ዋና ደሴቶች የተዋቀረችው ይህች ሀገር በአትላንቲክ ውቅያኖስ ውስጥ እንደ እንቁ ተቀምጣለች። ከአዲስ አበባ ወደ ኬፕ ቨርዴ ያለው ርቀት በአየር መንገድ ወደ 6000 ኪሎ ሜትር ገደማ ነው። ቀጥታ በረራ የለም። በአንድ ወይም በሁለት ሀገራት በረራ በመቀየር መጓዝ ያስፈልጋል። ስለዚህ ከኢትዮጵያ የሚሄድ ሰው አፍሪካን ከምስራቅ እስከ ምዕራብ አቋርጦ እንደሚጓዘው ማለት ነው። የኬፕ ቨርዴ ታሪክ እጅግ አስደናቂ ነው። እነዚህ በኬፕ ቨርዴ ያሉ ደሴቶች በመጀመሪያ ሰው የማይኖርባቸው ነበሩ። በ15ኛው ክፍለ ዘመን ፖርቹጋላውያን አሳሶች ከደረሱ በኋላ ሰፈራቸውን በዛ አደረጉ። በኋላም ከአፍሪካና ከአውሮፓ የመጡ ሰዎች በመቀላቀላቸው ልዩ የሆነ ባህል ተፈጠረ። ይህም ዛሬ የኬፕ ቨርዴ ማንነት ሆኗል። የሀገሪቱ ሕዝብ በጣም ወዳጃዊና ሰው ተቀባይ እንግዳ አክባሪ ነው። ብዙዎቹ የአፍሪካና የፖርቹጋል ዘር ቅልቅል ናቸው። ኦፊሳላዊ ቋንቋቸው ፖርቹጋልኛ ቢሆንም በየቀኑ የሚናገሩት ግን ኬፕ ቨርዲያን ክሪኦል ቋንቋ ነው። ከሰዎቹ ፈገግታ፣ በሙዚቃ ፍቅራቸውና በእንግዳ ተቀባይነታቸው ይታወቃሉ። የኬፕ ቨርዴ ገንዘብ ኬፕ ቨርዴ ኤስኩዶ ወይም ሲቪኢ ይባላል። ይህ ገንዘብ ከዩሮ ጋር በቅርብ የተያያዘ ስለሆነ በአንጻራዊነት የተረጋጋ ነው። በቱሪዝም አካባቢዎችም ዩሮን መጠቀምም የተለመደ ነው። የኬፕ ቨርዴ ማህበረሰብ አለባበስ ደግሞ ከሞቃታማው የደሴት አየር ጠባይ ጋር ይሄዳል። በየቀኑ ቀላልና ምቹ ልብሶችን ይለብሳሉ። በባህር ዳርቻዎች አካባቢ አጫጭር ሱሪዎች፣ ቲሸርቶችና የበጋ ልብሶች በብዛት ይታያሉ። ነገር ግን በባህላዊ በዓላት ቀን ካርኒቫሎች ጊዜ ደማቅ ቀለም ያላቸው የአፍሪካና የፖርቹጋል ባህልን የሚያንጸባርቁ ልብሶችን ይለብሳሉ። ባህላቸውን ስናነሳ ሙዚቃ በኬፕ ቨርዴያውያን ዘንድ ልዩ ቦታ አለው። የኬፕ ቨርዴ ሙዚቃ በዓለም የታወቀችውን ዘፋኝ ዛሪያ ኤቮራን አፍርታለች። ሞርና የተባለው የሙዚቃ ስልት ፍቅርን፣ ናፍቆትንና የህይወት ተሞክሮችን ይገልጻል። በባህር ዳርቻ ምሽት ላይ ይህን ሙዚቃ ማዳመጥ ለጎብኚዎች የማይረሳ ተሞክሮ ነው። ነገር ግን ኬፕ ቨርዴን በዓለም ካስጠሩት ነገሮች ውስጥ በመጀመሪያ የሚጠቀሱት የባህር ዳርቻዎቿ ናቸው። ነጭ አሸዋ፣ ግልጽ ሰማያዊ ውሃና ዓመቱ ሙሉ ሞቃታማ የአየር ጠባይ ያላቸው እነዚህ ዳርቻዎች በሺዎች የሚቆጠሩ ቱሪስቶችን ይስባሉ። በተለይ ሳል የተባለችው ደሴት የቱሪዝም ማዕከል ናት። በዚህ ቦታ ስፖርተኞች፣ ዋና፣ የጀልባ ጉዞና የፀሐይ መዝናኛዎች በጣም ታዋቂ ናቸው። ብዙ የአውሮፓ ቱሪስቶች የክረምት ረፍታቸውን እዚህ ለማሳለፍ ይመጣሉ። ቦአቪስታ የተባለችው ደሴት ደግሞ በረዥም የአሸዋ ዳርቻዎቿ ትታወቃለች። የባህር ውበቷ ብዙ ሰዎች ከካሪቢያን ደሴቶች ጋር እንዲያነጻጽሯት አድርጓቸዋል። ለተፈጥሮ ወዳጆች ደግሞ ሳንቶ አንታው ደሴት የተለየ ቦታ ናት። ከተራራዎች ከሸለቆችና ከአረንጓዴ እጽዋት ጋር የተዋበችው ይህች ደሴት ከሌሎች ደሴቶች ፈጽሞ የተለየ ትመስላለች። የኬፕ ቨርዴ ምግብ ባህልም በጣም ልዩ ነው። በብዛት የሚመገቡት ካቹፓ የተባለ ምግብ ሲሆን ይህ ምግብ በቆሎ፣ ባቄላ፣ ድንች፣ አትክልትና ስጋ ወይም አሳ በማቀላቀል ይዘጋጃል። በእያንዳንዱ ቤት ሊዘጋጅ የሚችል አይነት ምግብ ነው። በባህር የተከበበች ሀገር ስለሆነች አሳ፣ ቱና፣ ሎብስተር፣ ኦክቶፐስ እና ሌሎች የባህር ምግቦች የዕለት ተዕለት ምግባቸው ናቸው። በባህር ዳርቻ ተቀምጦ ትኩስ አሳ መመገብ የቱሪስቶች ተወዳጅ ተሞክሮ ነው። ቱሪዝም የሀገሪቱ ኢኮኖሚ ዋና ምሰሶ ነው። በየዓመቱ በመቶ ሺዎች የሚቆጠሩ ቱሪስቶች ይጎበኟታል። ሆቴሎች፣ ሪዞርቶች፣ ሬስቶራንቶችና የባህር ጉዞ አገልግሎቶች ለብዙ ሰዎች የስራ ዕድልን ፈጥረዋል። በተጨማሪም ኬፕ ቨርዴ ከአፍሪካ ውስጥ በአንጻራዊነት ደህንነቷ ጥሩ ከሚባሉ ሀገራት አንዷ ናት። ይህም ብዙ ቱሪስቶች ያለ ስጋት እንዲጎበኟት አድርጓል። ኬፕ ቨርዴ በካርታ ላይ ትንሽ ልትመስል ትችላለች፣ ግን በውበት፣ በባህል፣ በቱሪዝምና በህዝቧ ፈገግታ ውስጥ ትልቅ የአፍሪካ እንቁ ናት።